ሰላም ውድ የቻናላችን ተከታታዮች፣ በዛሬው ፕሮግራሜ ዳይማ ሆፕ ሪል ስቴት በ22 ሲግናል እጅግ በጣም በቅንጦትና በሌግዘሪ ወይ ገንብቶ ያስረከባቸውን አፓርትመንቶች ማስጎበኛችሁናል ማለት ነው። እኔ ካሳው ነኝ፣ የዳይማ ሆፕ ሪል ስቴት የሽያጭ አማካሪ። ታዲያ ይሄ አፓርትመንት 260 እጅግ በጣም ቅንጡና ሌግዘሪ ባለ 3 መኝታ ቅንጡ ቤት ነው። የሰራተኛ ክፍል በውጪ ያለው ቤት ማለት ነው። መጨረሻ ላይ ደግሞ እንደዚህ አይነት አፓርትመንቶችን ብትፈልጉ እንዴትና በምን አይነት ሁኔታ አከፋፈሉን እንዲሁም ደግሞ መረከቢያ ጊዜያቸውን፣ ፕራይስ ሊስት፣ የት ሎኬሽን ላይ መግዛት እንደምትችሉ ሙሉ መረጃ መስጣችሁናል ማለት ነው። እስከ መጨረሻ ተከታተሉኝ። መጨረሻ ላይ ለቤት ፈላጊዎቹ ጥሩ መረጃ ሼር አረጋችኋለሁ። ይህ የሰራተኛ ክፍል በውጪ ያለው 260 ባለ 3 መኝታ ማለት ነው። ይህ የሰራተኛ ክፍሉ ነው። ስትፈልጉ እናንተ ለኦፊስ ልታደርጉት ትችላላችሁ፣ ለገስት ሃውስም ልታደርጉት ትችላላችሁ፣ አሊያ ደግሞ ለስቶር። እኛ ግን የሰራተኛ ክፍል መኝታ ክላስና ራሱን የቻለ ባዝሩም ያለው ማለት ነው። ለኢንቨስትመንት እንደ ገስት ሃውስም መጠቀም የምትችሉት አይነት አፓርትመንት ነው። ይሄ አፓርትመንት የሰራተኛ ክፍሉን ማለት ነው። ወደ ዋናው በር እየገባሁ ነው። ዋናው በር ሜድን ኢጣሊ የኮንክሪት በር ከ4 ሰዓት እስከ 5 ሰዓት ሰዓትን መቋቋም የሚችል 7 አይነት የቁልፍ አማራጮችን የያዘ ምንም አይነት የደህንነት ኢሹ የማያደርግባችሁ ቤት ማለት ነው። ይሄ ኦፕን ኪችኑ ነው። ኦፕን ኪችኑ ለሳሎኑ ትልቅ ድምቀት ነው። እንደምታዩት ኦፕን ኪችኑ ደግሞ ኢንዱስትሪያል ሳከር የተገጠመለት ማለት ነው። ታዲያ ይሄ ኦፕን ኪችኑ ይህ ደግሞ ኦፕን ኪችን ነው። ኦፕን ኪችኑ ደግሞ ኢንዱስትሪያል ሳከር የተገጠመለት ማለት ነው። ኦፕን ኪችኑ ፊት ለፊት ሳሎን፣ ሊቪንግ ኤንድ ዳይኒንግ ሩም ይኖረናል ማለት ነው። ይሄ ሊቪንግ ኤንድ ዳይኒንግ ሩማችን ነው። በጣም ነው የሚያምረው። እዩት፣ ከለር ኮምቢኔሽኑ ወይም ደግሞ የቤቱ ቫይብ በጣም የሚያምር ቤት ነው። 260 ካሬ ባለ 3 መኝታ ተጨማሪ የሰራተኛ ክፍል በውጭ ያለው ቤት ማለት ነው። ከኦፕን ኪችን ጋር ኦፕን ኪችኑ ኢንዱስትሪያል ሳከር ተገጥሞለታል። ወደ ማስተር ቤድሩም ወስዳቸዋለሁ። ማስተር ቤድሩሙ ራሱን የቻለ ባዝሩም እና በጥሩ ፊኒሽንግ የተሰሩ ክላሶች አሉት ማለት ነው። ይሄ ማስተር ቤድሩም ነው። ሙሉ በሙሉ የተፈጥሮ ብርሃን የሚያገኝ ክላስ። ይሄ ማስተር ቤድሩም ራሱን የቻለ ባዝሩም ይኖረዋል። ይሄ ራሱን የቻለ ባዝሩም ወይም ደግሞ ራክ ሴራሚክ የጃጓር ፕሮዳክቶች የተገጠሙበት ባዝሩም ማለት ነው። የማስተር ቤድሩሙ ባዝሩም ይህ ሁለተኛው አልጋ ክላሳችን ነው። ሁለተኛው አልጋ ክላሳችን በጣም ሰፊና የልጆቹ የሚሆን ራሱን የቻለ ባልኮኒ ያለው ማለት ነው። ይሄ ራሱን የቻለ ባልኮኒ ያለው ባለ 3 መኝታ ሁለተኛው አልጋ ክላስ ላይ እናያለን። ሌላው ደግሞ ሶስተኛውን አልጋ ላይ ያስጎብኛችሁ። ሶስተኛው አልጋም በጣም ሰፊና የልጆች ራሱን የቻለ ባልኮኒ ያለው ማለት ነው። ጥሩ ቬንቲሌሽን እና የናቹራል ተፈጥሮ ብርሃን አክሰስ የምታገኙበት ይሄ ባልኮኒው ማለት ነው። የከተማውን እይታ በተለያየ ዳይሬክሽን የምታዩበት ሎኬሽን 260 ባለ 3 መኝታ ተጨማሪ የሰራተኛ ክፍል አሁን ላይ ከፈለጋችሁት 36 ሚሊዮን ብር እየሸጥን ነው። ታዲያ እንደዚህ አይነት አፓርትመንቶቹን ደግሞ አሁን ላይ ዳይማ ሆፕ ሪል ስቴት በሾላ መገናኛና በ4 ኪሎ እንግሊዝ ኤምባሲ አካባቢ ከባለ 1 መኝታ እስከ ባለ 4 መኝታ አሁን ላይ በ15% ቅድመ ክፍያ በሽያጭ ላይ ነው። አፓርትመንቶቹ ባለ 1 መኝታ 75 ካሬ፣ ባለ 2 መኝታ 121 127
140 እና 151 የካሬ አማራጮች እንዲሁም ደግሞ ባለ 3 157 186 እና 181 የካሬ አማራጮችን በ4 ኪሎ ባለ 3 መኝታ 186 181 ባለ 4 ደግሞ እጅግ በጣም ሰፊው ቤት 308 የካሬ አማራጮችን አሁን ላይ በካሬ 120 ሺህ ብር እየሸጥን ነው። እኔ ካሳሁን እባላለሁ። የዴማ ሆፕ ሪል ስቴት የሽያጭ አማካሪ ነኝ። ታዲያ ዴማ ሆፕ ሪል ስቴት በ4 ኪሎ እና በሾላ እያስገነባቸው ያሉ አፓርትመንቶች ልክ በእንደዛ አይነት አሰራር የሚሰሩ ሆነው አሁን ላይ በ15% ቅድመ ክፍያ ብቻ በፋውንዴሽን ላይ ያሉ አፓርትመንቶችን በሚገርም ሎኬሽን 4 ኪሎ በኤምባሲዎችን የተከበበና ብዙ ኢንተርናሽናል ተቋማት በሚገኙበት ሎኬሽን 4 ኪሎ ሳንፎርድ ኢንዲያን ስኩል፣ ኮከበ ጽባህ ትምህርት ቤት እነዚህ ሁሉ ትምህርት ቤቶች ባሉበትና እነ እንግሊዝ ኤምባሲ፣ ሩሲያ፣ ቤልጅየም፣ ኢጣሊና ፍራንስ ኤምባሲ ባሉበት ሎኬሽን ብዙ ኢንተርናሽናል ተቋማት በሚበዙበትና በትኖሩበት መሀል ከተማ ብታከራዩት ደግሞ ጥሩ የጌስት ሃውስ ቫልዩ የምታገኙበት ሎኬሽን 4 ኪሎ ከባለ 1 ሚታ እስከ ባለ 4 ሚታ አሁን ላይ በካሬ 120 ሺህ ብር በ15% ቅድመ ክፍያ ብቻ በሽያጭ ላይ ነን። እናንተም ስለ እነዚህ አፓርትመንቶችና የንግድ ሱቆች መረጃ ስትፈልጉ እታች በማስቀምጥላችሁ ስልክ ዋትሳፕ ላይ ኮንታክት አድርጉኝ። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።